በስዕሏም ፊት ስገዱ፣ እሷ መድኃኒታችን ናት። በስዕሏም ፊት ስገዱ፣ እሷ መድኃኒታችሁ ናት። መድኃኒታችን ናት፣ መድኃኒታችን ናት። አሁን እግዚአብሔር ያሳያቸው። ለድንግል ማርያም ሲሆን ብቻ እኮ የሚቆጡ ቆይ እንትን ቴዎድሮስ መድኃኒት ቤት፣ አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለመድኃኒት አቤት ኢየሱስ ብቻ ነው መድኃኒት፣ ይህን ዝጋ በለው እስቲ ሂድና። እሱማ ናትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እኮ ይገርማል። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል ይላል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ ነው። እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲሁ ከሩ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ 7 ምሰሶ የድንቁርና ምሰሶ የቆሙባቸው ሰዎች። እንዲሁ እኮ ይገርማል። መድኃኒት ክርስቶስ እግዚአብሔር ያሳያችሁ። ኢየሱስ ውሃ የሕይወት ውሃ ነው። ውሃ ጠጣው ሲል ኢየሱስን ተው ውሃ ኢየሱስ ነው አትጠጣ በል እስቲ በል ታጠጣ አይደል? ኢየሱስ ነው ውሃ በል። እኔ የሕይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ፣ ኢየሱስ ነው እንጀራ በልና ሳትበላ ተኛ። እስቲ ትሞታለህ ትበላለህ። ይሄን እንዲሁ እኮ አይደረስ እኮ ነው። ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ። እንዲሁ ድንቁርና እኮ ነው ይሄ ማለት። ክርስቶስ ንጉሥ ነው። እስቲ አልገዛም በልና መንግሥት የሚያደርግህን ታየዋለህ። ንጉሴ ክርስቶስ ብቻ ነው በልና የጸጋ አለ የባሕርይ አለ። ክርስቶስ ብርሃን ነው። እስቲ ባትሪ ያልበው ሆድና እንቅፋት ወግሮ ሲጥል እንዲሁ እኮ ነው። ይህ ድንቁርና አይደለም? ድንቁርና እኮ ነው። ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሟን ብርሃን ናት። ላቅሟ ባትሪ ባቅሙን ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት ነው። እኔም አባ ተባልኩ፣ እግዚአብሔርም አባ። ይገርማል እኮ አይከፈውስ አባ ብለን የምንጠራበትን የልጅነት መንፈስ ሰጠን አይተባለ ተጠራበት። አብርሃምም አባት እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ነው። ዳዊትም ንጉሥ እግዚአብሔርም ንጉሥ። ዳዊት ውስጥ ጥሩ ነው። እና ጀሬብ ንጉሥ እግዚአብሔርም ንጉሥ። በአንድ ስም ማለት ነው። በአንድ ስም እግዚአብሔር እንደዚህ ስለተጠራ ልብ ብላችሁ እግዚአብሔር እንደዚህ ስትጠራ ፈርዖን ሙሴም አምላክ እግዚአብሔርም አምላክ። ሙሴ የፈርዖን አምላክ ነው። ዘጸአት 7:25 ላይ እግዚአብሔርም አምላክ ሙሴም አምላክ። አሁን ሙሴ እግዚአብሔር ነው አይደለም? እግዚአብሔርም ጌታ አብርሃምም ለሚስቱ ጌታ። ቅዱስ ጴጥሮስ ሳራ ባሏን ጌታ የትለው ነበር ጌታ። አሁን አብርሃም እግዚአብሔር ነው አይደለም? ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም። ድንግል ማርያምም መድኃኒታችሁ ናት ስትባል የእግዚአብሔርን መድኃኒትነት ትተከትለች፣ የክርስቶስን መድኃኒትነት ተክታ እግዚአብሔር ናት ማለት አይደለም። እምንድነው በክርስቶስ ደም ብቻ ነው። ድንግል ማርያም ግን ወደ ልጇ ስሬት ለመቅረብ መሰላላችን ናት። አዎ መድኃኒታችን ናት። ምን መድኃኒታችን ናት? እንዴት አጋ መድኃኒት የምትሆነን? መድኃኒት የምንድንበት ሥጋ የተገኘ ከሷ ነው። የምንድንበት ደም ከሷ ነስቶ የተዋሃደው ነው። ያዳንን ክርስቶስ ከሷ በነሳው ሥጋ ነው። እሷም ጸልያ ታድነናለች። በማን ነው የምታድነን? በልጇ። ሐዋርያት የዓለም ብርሃን ናቸው፣ የሚያበሩ በክርስቶስ ብርሃን ነው። ድንግል ማርያም መድኃኒት ናት። የምታድን ክርስቶስ በሰጣት ጸጋ ነው። ባለ መድኃኒት ይፈውሳል። እንጨቱ ቁስል ያደርቃል። ከመድኃኒት ተቀሙመበት። እግዚአብሔር መድኃኒት ሁን ስላለው የእግዚአብሔርን መድኃኒትነት ግን የምንውጠው እንጨት ወይም መድኃኒት አይቀማም። ድንግል ማርያም መድኃኒት ናት። እግዚአብሔር የጸጋ መድኃኒትነት ስለሰጣት በልጇ ረድኤት ትፈውሳለች። ሐዋርያት እኮ ፈውሰዋል። ይገርማችኋል። እስቲ እግዚአብሔር ያሳያችሁ። ከቅዱስ ጳውሎስ ጨርቅ ማርያም ታንሳለች። ወይ ጥጋብ! የቅዱስ ጳውሎስ ጨርቁ ተቀዶ ሂዶ እኮ ድውይ ፈወሰ። ከጨርቁ ልታንስ ነው ሂዶ እኮ ፈወሰ። እስቲ እግዚአብሔር ያሳያችሁ። ብታንስ ከጴጥሮስ ጥላ ታንሳለች። ጥላው አካል የሌለው የቅዱስ ጴጥሮስ ጥላው የሐዋርያት ሥራ ምዕራፍ 5 ላይ እንደተነገረ ድውያንን ይፈውስ ነበር። ከጥላ አካል ይበልጣል፣ ከአካልም የማርያም አካል ይበልጣል። የድንግል ማርያም አካል አምላክን የተሸከመ አካል የበለጠ ነው። ይህንን አካል ነው አይፈውስም የሚሉት ነቢዩ ኢሳይያስ። ትንቢተ ኢሳይያስ ምዕራፍ 25 ላይ ከእኛ መካከል እሳትን መሸከም የሚቻለው አለን ይላል። የለም እሷ ብቻ ቻለች። ያችን አካል ነው አትፈውስም የሚሏል።
3 ጊዜ ክዶ የነበረ የጴጥሮስ አካል ሙት አንስቷል። ከማመን በቀር እሺ በጎ ከማለት በቀር ጥርጥር የሌለባት የድንግል ማርያም አካል ሙት ይቀሰቅሳል። በስዕሏ ፊትም ይሰገዳል። አሁን ሰግዳለን።